ይህ ወጣት በዚህ ልክ አላዋቂ የመሰለው ለምን ይሁን? ነገሩ የሆነው እንዲህ ነው። አንድ ተራ የፖሊስ ኦፊሰር አንድ ሹፌርን በመጠራጠር መንገድ ላይ ያስቆማል። ጥቁርና ባለድሬድ ጸጉር መኪና በማሽከርከር ላይ እያለ በፖሊስ መኪናው እንዲያቆም ምልክት ይሰጠዋል። የፖሊስ ኦፊሰሩ ስሙን ከጠየቀው በኋላ ከመኪናው እንዲወርድ ያዘዋል። አሽከርካሪውም የለም ምንም ያደረኩት ነገር ሳይኖር አልወርድም በማለት ይመልሳል። ፖሊሱም አልኮል ሸቶኛል፣ ይበልጥም መኪናህን መፈተሽ ፈልጋለሁ በማለት በግድ ከመኪናው ያስወርደዋል። ወጣቱም ሲፈተሽ በጎኑ ሽጉጥ ይዞ ነበር። ፖሊሱም ሳያወላውል የወጣቱን እጅ በካቴና እያሰረ ለምን ይህን ሽጉጥ እንደያዘ መታወቂያውንም የት እንዳለ ይጠይቀዋል። ይህን ቪዲዮ ያዘጋጀላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ወጣቱም እጁ በካቴና እንደታሰረ ሽጉጥን የያዘው ለደህንነቱ እንደሆነና መታወቂያውም አንገቱ ላይ እንዳለ በትህትና ይነግረዋል። ፖሊሱም እየቀለደብኝ ነው በማለት እያሾፈ አንገቱ ላይ ያለውን መለዮ ብቅ ሲያደርገው በካቴና ያሰረው ወጣት ዋና የኤፍቢአይ ኤጀንት ኃላፊ ሆኖ ይገኛል። በድንጋጤ ያሰረውን ካቴና ይፈታውና ይቅርታ ጠይቆ ይለየዋል። የወጣቱ አላዋቂ መምሰል በዚህ ልክ ለምን አስፈለገ? ኮሜንት ላይ አስቀምጡልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።